በሴቶች ጉዳይ ላይ አነቃቂ ናችሁ የተባላችሁ ሰዎች በደንብ አሁንም ማነቃቃታችሁን ቀጥሉበት። እናንተ አነቃቂ የተባላችሁ ሴቶች፣ የሴቶች አነቃቂ፣ የዩቲዩብ አነቃቂ፣ የቲክቶክ አነቃቂ፣ በእውነት ደሞዝ እንኳን ቢከፈላችሁ ይገባችኋል። አነቃቂ የተባላችሁ ሴቶችን የምታነቃቁ፣ ሴቶች ወደ ራሳቸውን እንዲመለሱ፣ ሴቶች ራሳቸውን እንዲጠብቁ፣ ሴቶች ስፖርት እንዲሰሩ፣ ሴቶች አቋማቸውን እንዲጠብቁ፣ የአቋማቸውን የቅርጻቸውን ስታይል እንዲጠብቁ ምናምን የምትመክሩ እኔ አነቃቂ ግን ያስፈልጋል። በቪዲዮ ብቻ ሳይሆን እኔ አሁን ቤት መጥቶ የሚያነቃቃኝ ሰው ባገኝ አሁን ጠዋት ተነሺ በቃ ምናምን ነገር ብሎ ቀስቅሶኝ ምናምን በግድ በቃ ስፖርት የሚያሰራኝ የሚያዘኝ አለቃ የሚሆንብኝ ለራሴ እኮ ነው። በህይወቴ ላይ አዛዥ ሰው ያስፈልገኛል። መንቃት ስለማልችል ማለት ነው፣ መነሳት ስላልቻልኩኝ። አንዶች ገነት ከሚገቡ ግመል በመርፌ ቀዳዳ ብትገባ ይቀላል። ሰማችሁ? ይቀላል። ሰሞኑን ደግሞ አንዷ ድንቡሽቡሽ የሆነች ድንቡሽዬ አፕል የመሰለች ፓፓያ ማንጎ የመሰለች ቆንጆ የምትገመጥ ሴት አግብታው ማለት ነው። አግብቷት ከኢትዮጵያ አግብቷት ለትዳር አጋራው መርጣ ምናምን ነገር ቪዛ አሰርታለት ምናምን ነገር ወደ ካናዳ ወሰደችው። እዛ ከደረሰ በኋላ እጅሬው ላሽ ብሏል። ለዛ ነው እንግዲህ ለዛ ነው እና ወንዶች ገነት ከሚገቡ ግመል በመርፌ ቀዳዳ ብትገባ ይቀላል ያልኳችሁ። ግን እኔ ግን አልሳኩም፣ እውነት ለመናገር አልሳኩም። እና ወንድ ልጅ እንዲሳካለት በቃ እዛ ለመግባት ብቻ አላውቅም። ለማንኛውም አይዞሽ የኔ እናት አይዞሽ፣ ያጋጥማል መበደልም መገፋትም። የሆነ ቀን ይክስሻል፣ እግዚአብሔር በጥሩ ነገር ይክስሻል። ባይዘወይ በደንብ በሴቶች ጉዳይ ላይ አነቃቂ ናችሁ የተባላችሁ ሰዎች በደንብ አሁንም ማነቃቃታችሁን ቀጥሉበት። ግን ማንም አይሰማችሁ። ምክንያቱም እኛ የምናስበው ምንድነው ለራሳችሁ ቢዝነስ ወይንም ቻናላችሁን ለማሳደግ ቪው ለማሳደግ ምናምን አድርገን ነው የምናስበው። ግን እናንተ አነቃቂ የተባላችሁ ሴቶች፣ የሴቶች አነቃቂ፣ የዩቲዩብ አነቃቂ፣ የቲክቶክ አነቃቂ፣ በእውነት ደሞዝ እንኳን ቢከፈላችሁ ይገባችኋል። መጀመሪያ ንቂ፣ መጀመሪያ ንቂ። ቢያንስ እንኳን ብትከጂ እንኳን ሞራልሽ በማይጎዳበት አይነት ብትከጂ ምንም ችግር የለውም። ሞራልሽ በማይጎዳበት በቃ እኔ ምን አንሶኝ ነው ብለሽ የማታስቢበት አይነት ሁኔታ ላይ ሆነሽ ከአንቺ የተሻለች ሴት የማያገኝ ሰው ከሆነ ማለት ነው ያ እንኳን ይጠግንሻል። ገባሽ? ግን አንቺ በዚህ ሁኔታ ላይ ስትከጂ ደግሞ ትንሽ ያሳዝናል። ገባሻ? ስለዚህ እውነት አነቃቂ የተባላችሁ ሴቶችን የምታነቃቁ፣ ሴቶች ወደ ራሳቸውን እንዲመለሱ፣ ሴቶች ራሳቸውን እንዲጠብቁ፣ ሴቶች ስፖርት እንዲሰሩ፣ ሴቶች አቋማቸውን እንዲጠብቁ፣ የአቋማቸውን የቅርጻቸውን ስታይል እንዲጠብቁ ምናምን የምትመክሩ እኔን ጨምሮ። እኔ አሁን በጣም ቅርጼ ተበለሻሽቷል። እዩት እስኪ ቦርጽ፣ ወይኔ እዩት፣ ሆዴ ለሁለት ተካፍሏል። አያችሁት? እዩት፣ ለሁለት ተካፍሏል። በቃ እኔ ብሰማችሁ ምናምን በጣም ደስ ይለኛል ብሰራ። ግን ምንድነው ቪዲዮዎቹን አይቼ ቀጥራለሁ፣ በቃ ሰራለሁ፣ ላለው ዛሬ ላለው ፎክራለሁ። ሁሌ ነው የምፎክረው ስፖርት ለመስራት ባይዛዊ። ሁሌ ማታ ማታ እየፎከርኩ ነው የምተኛው። በቃ ነገ ጠዋት እነሳና ስፖርት ጀምራለሁ ላለሁ። ጠዋት ሲነቃ መነሳት አልችልም። በቃ የሆነ ነገር ነው የሚይዘኝ። አነቃቂ ግን ያስፈልጋል። በቪዲዮ ብቻ ሳይሆን እኔ አሁን ቤት መጥቶ የሚያነቃቃኝ ሰው ባገኝ አሁን ጠዋት ተነሺ በቃ ምናምን ነገር ብሎ ቀስቅሶኝ ምናምን በግድ በቃ ስፖርት የሚያሰራኝ የሚያዘኝ አለቃ የሚሆንብኝ ለራሴ እኮ ነው። በህይወቴ ላይ አዛዥ ሰው ያስፈልገኛል። መንቃት ስለማልችል ማለት ነው፣ መነሳት ስላልቻልኩኝ። ስለዚህ ምን ለማለት ፈልጌ ነው፣ ሴቶች መጀመሪያ ቆንጆ ወንድ በህይወታችሁ ለማስገባት ስትፈልጉ ወይንም ወንድ በህይወታችሁ ለማስገባት ስትፈልጉ ኢብን በዱባዩ በባለፈው 40 ዓመቷ እሱ ደግሞ 22 ዓመቱ ነው ተብሎ በተወራበት ራሱ እሷ እኮ ስፖርት ብትሰራ እኮ ልጅቱ እኮ በእድሜ አትበልጠውም። ቅርጿ ቢያምር ሰውነቷ ቢቀንስ እኮ በእድሜ እኮ የማትበልጠው ልጅ ነች። ቀንጨረሱ ቀጭጭ እንጂ እኮ እሱን አትበልጥም። ያንን ቪዲዮ ሰርቼበታለሁ። የዛሬው ደግሞ አሜሪካ ከወሰደችው በኋላ ከዳት እና ቪዲዮ ተሰራጭቶ ነበር። መጀመሪያ ራሱ ቀለበት ሲያደርግላት ተንበርክኮ ሮማንቲክ የሆነ ነገር አሳይቷት ነበረ። ግን በመሀል አስቀረው። አፈር ይብላና እና ማለት ነው በላው ሮማንቲኩን ብቻውን። እና ምን ልላችሁ ፈልጌ ነው፣ በቃ ስፖርት ስሪ፣ በቃ ቅርጽሽን አስተካኪ ምናምን። ይሄ እዚህ ጋር ተቀምጦ የማንጎ ቅርጽ የመሰለውን ሆድሽን ምናምን ማለት ነው ስፖርት ሰርተሽ አጥፊ።
ቢያንስ እኔ አሁን እኔ ይሄንን ቀሚስ ስለብስ የሆነ ነገር ስቅል ይላል እኔ ላይ ምናምን ነገር እዚህ ጋር ቦርጫ አለ ከዚህ በላይ እቺ ክምር ያለ ጾታ አለ ምናምን ነገር ትከሻ ይሄ ትከሻ ውፍረት አለ። በቃ ቅርጹን ያልጠበቀ አቋም አለና ስፖርት ብሰራ ደስ ይለኛል። ቢያንስ ቢከዳኝ እንኳን ማለት ነው ቢከዳኝ እንኳን ከኔ የተሻለ ሴት ከሄድ ያገኛል ምናምን ብዬ ራሴን ለማሳመን እንኳን በውሸት ማሳመን የለብኝም አይደለ? እውነተኛ ነገር ይዤ ነው ራሴን ማሳመን ያለብኝ። ስለዚህ ቅርጼን ጠብቄ አቋሜን ጠብቄ ስታይሌን ጠብቄ ቆንጆ ከሆንኩኝ ቢከዳኝ ራሱ በቃ ራሴን ለማሳመን ዝግጁ ነኝ ማለት ነው። ቢከዳኝ ራሱ ከኔ የተሻለ ሴት አያገኝም ብዬ ማሰብ ግን በውሸት ይሄንን አክዬ ቤት አክዬ አስባችሁታል? የፓፓያ ቅርጽ ሆኜ ቢከዳኝ ራሱ ራሴን ለማሳመን ትንሽ ይከብደኛል። ልጅቷ አሳዝናኛለች። ባይዘወይ ለሌሎቹ ጥሩ ትምህርት ነው ብዬ አስባለሁ። ባል አይገዛም በብር። አንቺ የካናዳ ቪዛ ሰርተሽለት ወሰድሽው ምናምን በገንዘብሽ ምናምን ነገር ላይፉን ልትቀይር ይሞክርሽ፣ ግን አይሳካም። የኛ ሀገር ወንዶች አይሆኑም በቃ ምናልባት እንደው እግዚአብሔር ልቡን አላርቶልሽ በፍቅር አብሮሽ እንትን ካለ ነው እንጂ ገንዘብሽን በጣም ምክር ሲበዛ ደግሞ ጥሩ አይደለም። ለማንኛውም እስኪ ሴቶች